ቀሚስ ለሴት ልጅ ልብስ ብቻ ሳይሆን አብሮ የሚሰጠው ሞገስና ሴትነት አለው። ሱሪ የሚለብሱ ሴቶች ሁሉም በሚባል ደረጃ ቀሚስ መልበስ ይፈልጋሉ። እንደ ምክንያት የሚያቀርቡት ግን ለስራ አይመቸንም፣ ጫማ ይመርጣል፣ ቀለል ያለ ሉክ አይሰጠንም አለ አይደለ የሆነ ጥንቅቅ ያለ ሉክ እንጂ ለቀን ተቀን የሆነ ሉክ አይሰጠንም በሚል ነው። በእኛ ልክና ቅርጽ ይሁን እንጂ ሁሉም ቀሚሶች በሚባል ደረጃ ያምራሉ። የኛ ፐርሰናል ስታይል እንዲሁም ምርጫ እንዳለ ሆኖ ታዲያ ለኛ የሰውነት ቅርጽ ተስማሚ የሆነና የምንወደው ስታይል አይነት ቀሚስ ሆኖ ስንለብሰው ካላማረ ምክንያቱ የሚሆነው የምናደርገው ጫማ ወይም ሌሎች አክሰሰሪዎች ናቸው። ታዲያ በዚህ ቪዲዮ የለበስናቸው ቀሚሶች ሁሉ እንዲያምርብን ቀሚስ ለባሽ ከሆንን ማወቅ ያሉብንን 10 ነገሮች የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ ላይ የምናገኘው ሌየሪንግ ነው። ይህም ደግሞ ቀሚሶቻችንን ብቻቸውን ከመልበስ ይልቅ ኮት፣ የጂንስ ጃኬቶች፣ ሹራቦች እንዲሁም ረጃጅም ጋውኖችን በመጠቀም ከቀሚሳችን ጋር አብረን ስታይል ማድረግ ነው። አንድ ቀሚስ ብቻውንና በደንብ ከሱ ጋር የሚሄድ ሌየሪንግ ካደረግንበት በጣም ትልቅ የሆነ ልዩነት ያመጣል። ከለበስነው ቀሚስ ጋር አብሮ የሚሄዱ ሌየሪንጎችን በማድረግ ስታይላችንን አንድ ደረጃ ከፍ ማድረግ እንችላለን። በእርግጥ ሁሉም ቀሚስ ሌየሪንግ አይፈልግም። አንዳንድ ቀሚሶች ብቻቸው ምንም አይነት ድራቢ ልብሶችን ሳይፈልጉ መለበስ ይችላሉ። ስለዚህም እኛ ቀሚስ ለባሽ ከሆነን ያሉንን ቀሚሶች ቀደም ብዬ በነገርኳችሁ መሰረት በኮት፣ በጂንስ ጃኬት እንዲሁም ቁልፍ ባላቸው ሹራቦች፣ ካርዲጋን በምንላቸው ማለት ነው ሌየር ማድረግ የሚችሉ መሆናቸውን አይተን ሌየር አድርገን ብንለብሳቸው አለባበሳችን አንድ ደረጃ ከፍ ያደርግልናል ማለት ነው። በመቀጠል ደግሞ የምንለብሳቸውን ቀሚሶች የተለያየ ዲዛይን ማድረግ ነው። ይህም ቀሚስ ለባሽ መሆን ማለት ሁል ጊዜ አንድ አይነት ዲዛይን ያላቸውን ቀሚስ መልበስ ማለት አይደለም። ይልቁንስ ብዙ አይነት ዲዛይን ያላቸውን ቀሚሶች መሞከር አለብን። በእርግጥ አንድ ጊዜ የለመድነው ዲዛይን ልምድ ይሆንብናል። ለምሳሌ ብዙ ያሉን ቀሚሶች ጉርድ ከሆኑ በቀጣይ ቀሚስ ስንገዛም እንደ ልምድ አሁንም የምንገዛው ጉርድ ቀሚሶችን ነው። ለዚህ ነው ምንም እንኳን የምንለብሰው ቀሚስ ቢሆንም የሚሰለችና ሁል ጊዜ ስንለብሰው ደስ ብሎን የማንለብሰው። ታዲያ የማይሰለች ስታይል ያለው የቀሚስ አለባበስ እንዲኖረን የተለያዩ ዲዛይን ያላቸውን ቀሚሶች መሞከርና መልበስ አለብን ማለት ነው። እንደ ምሳሌ ወገባቸው ላይ የሚታሰሩ፣ ወደ ጎን የሚታሰሩ፣ እጀ ሙሉ የሆኑ፣ እጀ ጉርድም የሆኑ፣ ሼፕ የሆኑ ሊሆኑ ይችላሉ። ኤ ላይን የምንላቸው ብቻ ያሉን ቀሚሶች የተለያየ አይነት የቀሚስ ዲዛይን መሆናቸው የማይሰለቹና ሁሌም አዳዲስ የሆኑ የቀሚስ አለባበስ እንዲኖረን ያደርግልናል ማለት ነው። በመቀጠል የምናገኘው ደግሞ አክሰሰሪዎችን ነው። ሌላው አለባበሳችን አንድ ደረጃ ከፍ የሚያደርጉት የምንጠቀማቸው አክሰሰሪዎች ናቸው። ዋናው ከኛ ቀሚሶች ጋር የሚሄዱና ትክክለኛ አክሰሰሪዎችን መጠቀማችን ማወቅ ነው። ሲታዩ በጣም ትንሽ ነገር ሊመስሉ ይችላሉ፣ ግን በጣም ትልቅ የሆነ ልዩነት አለባበሳችን ላይ ያመጣሉ። እነዚህም ቀበቶች ሊሆኑ ይችላሉ፣ ስካርቮች፣ ሻርቮች፣ ጌጣጌጦች እንደ ጆሮ ጌጥ፣ የእጅ ጌጥ፣ ሰዓትን ጨምሮ መነጽርም፣ እነዚህን የመሳሰሉት ኮፍያን ጨምሮ ቦርሳ በራሱ የምንለብሳቸው ቀሚሶች ላይ የራሱ የሆነ የሚጨምርልን ስታይል አለ። በመቀጠል ደግሞ የምናገኘው ጫማዎችን ነው። ሌላው አለባበሳችን ላይ ትልቅ አስተዋጽኦ ያላቸው ጫማዎች ናቸው። በተለይ ደግሞ ቀሚስን ለብስ። ታዲያ ጫማዎችን ስንመርጥ እንደ ቀሚሳችን አይነትና እንደ ቦታው መሆን አለበት። ለምሳሌ ለኦኬዥን የሚሆን ቀሚስ ከለበስን የምናደርጋቸው ጫማዎች ትንሽ ከፍታ ሂል ያለባቸው መሆናቸው ማወቅ። የምናደርጋቸው ጫማዎች አይነታቸው ሊለያይ ይችላል። ክፍት ያላቸው ሂሎች ሊሆኑ ይችላሉ፣ ዝግም ሆነው ሂል ሊሆኑ ይችላሉ፣ ወይም ደግሞ ቡትስ ሆነው ሂል ያለባቸው ቁመታቸው እስከ ቁርጭምጭሚት ድረስ የሚደርስ ወይም ደግሞ እስከ ጉልበታችን ያሉ ሊሆን ይችላል። ብቻ የኛ ዓላማ ለኦኬዥን ከፈለግ ነው ሂል ያላቸው መሆናቸው ማወቅ። ወይም ደግሞ ካዥዋል ሆነ ለቀን ተቀን ስራ ከሆነ ደግሞ የፈለግ ነው ፍላት የሆኑ ጫማዎችን እንደ ሎፈር አይነት አንክል ድረስ ያሉ ቡትሶችን የሆኑ ጫማዎችን መጠቀም አለብን ማለት ነው። የፈለገ ቦታውን የሚመጥንና ለቦታው የሚሆን ቀሚስ ብንለብስ ያደረግነው ጫማ ግን ከለበስነው ልብስ ጋር አብሮ የማይሄድ ከሆነ ሙሉ አለባበሳችን ነው የሚያበላሸው። ቆንጆ የሆነ የፕሮግራም ቀሚስ ለብሰን በሸራ ጫማ ብናደርገው አብሮ ሊሄዱ ይችላሉ። ነገር ግን በአንድ ጫማ ብቻ የለበስነው ልብስ ምንም ቦታውን የማይመስል ይሆናል ማለት ነው። ስለዚህ ቀሚሶቻችንን ስንለብስ ከነሱ ጋር የሚሄዱ ጫማዎቻችንን መልበስ አለብን ማለት ነው። ሌላው ቀሚስ ለባሽ ከሆንን ማወቅ ያለብን የተለያዩ የልብስ ቴክስቸሮች እንዲሁም ፋብሪኮች የምንለብሳቸው ቀሚሶች ላይ የራሳቸው የሆነ አስተዋጽኦ እንዳላቸው ማወቅ ነው። ይህም ማለት ቀሚሶቹ የተሰሩበት ጨርቅ እንደ ሌዘር ሊሆን ይችላል፣ ጂንስ፣ ጥጥ
ካኪ ሊሆን ይችላል፣ የሐር ጨርቅ ወይም ሲልክ የምንለው፣ እንዲሁም የክር ቀሚሶች፣ ከፋይ የሚሆነ ጨርቆች ሊሆኑ ይችላሉ። እነዚህ የጨርቅ አይነቶች የምንለብሳቸው ቀሚሶች ላይ የራሳቸው ተጽዕኖ እንዳላቸው ማወቅ አለብን። ለምሳሌ የዴነም ወይም የጂንስ ቀሚሶች ካዡዋል ለሆነ እንዲሁም በቀላሉ ከሌሎች ልብሶች ጋር ሚክስ ማድረግ የምንችላቸው ስለሆነ ቨርሳታይል የሆነ ሉክን ይሰጠናል። እንዲሁም በክር የተሰሩ ቀሚሶችን ደግሞ ስናይ በጣም ምቾት ያላቸው ስለሆነ ለቀን ተቀን ውሏችን የሚሆኑ ናቸው። በካኪ ጨርቅ የተሰሩ ቀሚሶች ደግሞ ውድ የሆነና በጣም ስፔሻል ለሆነ ኦኬዥን የምንጠቀምባቸው ቀሚሶች ናቸው። ታዲያ ቀሚሶችን ስናደርግ የተሰሩበት ጨርቅ በራሱ ቀሚሶቹን የት መልበስ እንዳለባቸው እንደሚነግረን ማወቅ አለብን። ለዚህም የምንለብሳቸው ቀሚሶች የተሰሩበት ጨርቅ የራሳቸው የሆነ አስተዋጽኦ እንዳላቸው አውቀን ለምንለብስበት ቦታ ተስማሚ የሆኑ የልብስ ጨርቆችን መጠቀማችን ማወቅ አለብን ማለት ነው። በመቀጠል ደግሞ ቀሚስ የምንለብስ ከሆነ ማድረግ ያለብን ኒውትራል ከለር ያላቸውን ቀሚሶች እንደ ፋውንዴሽን ማስቀመጥ ነው። እነዚህም ጥቁር ሊሆን ይችላል፣ ኔቪ ወይም ጥቁር ሰማያዊ የምንለው፣ ግሬም ሊሆን ይችላል፣ ቤጅ ከለሮች የምንላቸው ሊሆኑ ይችላሉ። ብቻ ከኛ ጋር ተስማሚ ናቸው ያልናቸው ኒውትራል ከለሮች፣ እነሱን ከለር ቀሚሶች ካሉን በጣም በቀላሉ ከሌሎች ልብሶች ጋር ማች ማድረግ የምንችላቸው ስለሆነ እንዲሁም ኒውትራል ከለር በመሆናቸው ደግሞ የማይሰለቹና ጊዜ የማይልፍባቸው ስለሆነ እነዚህን ልብሶች እንደ ፋውንዴሽን ካስቀመጠን አንዳንድ ጊዜ ምን መልበስ ግራ በሚገባን ሰዓት እነሱን ያለ ምንም ማመንታት መልበስ እንችላለን። ለዛም ብቻ ሳይሆን ለቀን ተቀን ውሏችንም ሌሎች ቦታዎችን መልበስ የምንችላቸው ልብሶች ስለሆኑ ኒውትራል የሆኑ ከለር ልብሶችን እንደ ፋውንዴሽን ማስቀመጥ አለብን። በመቀጠል የምናገኘው ደግሞ የምንለብሳቸው ቀሚሶች ወቅቱን የጠበቁ መሆናቸው ማወቅ ነው። ለፀሐይ ወቅት፣ ለብርድ ወቅት እንዲሁም ለቀንና ለማታ የምናደርጋቸው ቀሚሶች የተለያዩ እንደሆኑ ማወቅ አለብን። ይህም ከላይ በነገርኳችሁ ነጥቦች መሰረት ሌየር የምናደርግባቸው ልብሶች፣ ቀሚሶቻቸው የተሰሩበት ፋብሪክ ወይም ደግሞ ጨርቆች፣ የምናደርጋቸውም ጫማዎች አንድ ላይ በመሆን ወቅቱን የጠበቁና ለወቅቱ ተስማሚ መሆናቸው ልብ ልንል ይገባል ማለት ነው። በመቀጠል የምናገኘው ደግሞ በቀሚሶቻችን ውስጥ የምናደርጋቸው አንደርዊር እንዲሁም ብራ የምንለብሳቸው ቀሚሶች ላይ ትልቅ ልዩነት እንዳላቸው ማወቅ አለብን። ይህም እኛ ስንለብሰው እናውቃለን ብዬ ገምታለሁ። አንዳንድ ቀሚሶች ደብል የሆነ ብራ የሚፈልጉ አሉ። አንዳንድ ቀሚሶች ደግሞ ሲንግል የሆነ ብራ የሚፈልጉ አሉ። አንደርዊርም እንደዛው አንዳንድ ቀሚሶች ሃይ ዌስትድ የሆነ አንደርዊር የሚፈልጉ አሉ። ታዲያ እኛ ከለበስነው ልብስ ጋር ተስማሚ የሆኑ ቀሚሳችን የሚፈልገውን አይነት አንደርዊር እንዲሁም ብራ መጠቀማችንን ማወቅ አለብን። በመቀጠል የምናገኘው ደግሞ ቀሚሶቻችን በአግባቡ መንከባከብ ነው። ካስተጣጠባችን ጀምሮ እስከምናጥባቸው ማጠቢያዎች ድረስ በአግባቡ መሆን አለበት። አንዳንድ ቀሚሶች ወይም የቀሚስ ጨርቆች በእጅ የማይታጠቡ ይሆናሉ። አንዳንዶች ደግሞ ግዴታ በእጅ መታጠብ ያለባቸው አሉ። አንዳንድ ቀሚሶች በፈሳሽ ሳሙና ወይም በኦሞ ብቻ የሚታጠቡ አሉ። አንዳንዶች ደግሞ ደረቅ ሳሙና የሚያስፈልጋቸው አሉ። ከታጠቡ በኋላ መተኮስ የሚያስፈልጋቸው ቀሚሶች አሉ። አንዳንዶች ደግሞ መተኮስ የማይፈልጉም አሉ። አንዳንድ ልብሶች ከታጠቡ በኋላ መቀመጥ ያለባቸው ተጣጥፈው ነው። አንዳንዶቹ ደግሞ መታጠፍ የማይፈልጉና መንጠልጠል ያለባቸው ልብሶች አሉ። ስለዚህ ቀሚሶቻችን በሚፈልጉት ልብ በደንብ ተንከባክበን ልንይዛቸው ይገባል ማለት ነው። ምክንያቱም ያሉንን በአግባቡ ካልተጠቀምን ሌላ አዲስ መግዛታችን ምንም ትርጉም ስለሌለው ማለት ነው። በመጨረሻ ላይ የምናገኘው ደግሞ በምንለብሳቸው ቀሚሶች ላይ የራሳችንን ፐርሰናል ስታይል መጨመር ነው። ይህም በፀጉራችን ሊሆን ይችላል፣ በምንጠቀማቸው አክሰሰሪዎች ሊሆን ይችላል፣ በጫማዎቻችን፣ በቦርሳችን ምንም ሊሆን ይችላል። ነገር ግን ሁሉም የምናደርጋቸው ቀሚሶች ላይ የኛ የሆነና እኛን የሚመስል ስቴፕል የሆነ ነገር ማድረግ ነው። በእርግጥ ይሄ ቀሚስ ለሚለብስ ሰው ብቻ ሳይሆን ሁሉም ሰው የራሱ የሆነ የሚታወቅበት ፐርሰናል ስታይል ቢኖረው አንደኛ ኮንፊደንስ ነው። በምንም አይነት ነገር ውስጥ የኛ የምንለው ነገር እንዳለን ያሳያል እና ምክንያታዊ እንድንሆን ያደርገናል። በሚመጣና በሚሄደው ፋሽን ውስጥ ሳይሆን ሁልጊዜ የኛ የምንለው ስታይል እንዳለንና በኤክስተርናል ፎርስ ሳይሆን በቃ እኛ በፈለግነው ፐርሰናል ስታይል እንደምንመራ ያሳያል ማለት ነው። ለዚህም ቀሚስ ብቻ ሳይሆን ሁልጊዜ በምንለብሳቸው ልብሶች ላይ የኛ የሆነ ፐርሰናል ስታይል እንድትጨምሩበት ለማለት ፈልጋለሁ። ስለ ልብሱ ሳይሆን ስለ እናንተ ነው። ኢንቴንሽናል የሆነ ላይፍ ስታይል ስለሚሰጠን ማለት ነው። ቪዲዮውን እስከ መጨረሻው ስለተመለከታችሁ እናመሰግናለን።